ሰላም ተመልካቾቼ እንደምን አላችሁ እንደምን ቆያችሁ። በዚህ ቪዲዮ የ2016 ሂሳብ ፈተና የሚኒስትሪ ነው ይዤላችሁ መጣሁት። ፈተናው የተዘጋጀው በድሬዳዋ አስተዳደር ትምህርት ቢሮ ነው ወይም ድሬዳዋ ሆነው 2016 ላይ ሚኒስትሪ የወሰዱ ልጆች የተፈተኑትን ፈተና ነው። በ2017 ደግሞ ከአንድ ሳምንት በኋላ የምትፈተኑ አላችሁ። ለእናንተ አንዳንድ ምክሮችን ለመስጠት ያህል ነው ይሄንን ይዤላችሁ የመጣሁት። እስከ መጨረሻው ተከታተሉ። ጥያቄዎችን አብረን እንሰራለን። ጊዜያችሁን እንዴት በአግባቡ መጠቀም እንዳለባችሁ አንዳንድ ምክሮችን ሰጣለሁ። ስለዚህ ወደ ፈተናው እንደምታዩት ወደ 30 የሚሆን ጥያቄዎች አሉ። ብዛት እዚህ ጋር የጥያቄው ብዛት 30 ይላል። የተፈቀደው ጊዜ 60 ደቂቃ ወይም 1 ሰዓት ነው። ለእያንዳንዱ ጥያቄ 2 ደቂቃ እንደተፈቀደ ማወቅ እንችላለን። ምክንያቱም 30 ጥያቄ በ60 ደቂቃ መስራት ለአንዱ ጥያቄ 2 ደቂቃ ነው የሚወስደው ማለት ነው። ስለዚህ የተሰጣችሁን ጊዜ በአግባቡ መጠቀም መቻል አለባችሁ። ወይም ፍሽካው እስከሚነፋ ድረስ ሳትጨርሱ መቆየት የለባችሁ ማለት ነው። በተቻላችሁ መጠን ጊዜያችሁን በአግባቡ መጠቀም ይኖርባችኋል። ስለዚህ ጥያቄዎችን እንስራ። አንደኛ ጥያቄ ከሚከተሉት ሙሉ ቁጥሮች ውስጥ ለስድስት ተካፋይ የሆነው የቱ ነው? ለስድስት የሚካፈል ማለት ነው። ከነዚህ ውስጥ እንዴት ነው ማወቅ የምንችለው? ቁጥሮችን እያካፈልን ማወቅ እንችላለን። አንደኛው ዘዴና ቀላሉ እሱ ነው። ነገር ግን ሌሎችንም ዘዴዎች መጠቀም የምትችሉ ከሆነ ወይም የምታውቁት ከሆነ ነግራችኋለሁ። ወይም የመጀመሪያው ዘዴ ቀላሉ ማንም ቼክ ማድረግ የሚችለው ቁጥሮቹን ለስድስት እያካፈልን ማድረግ ነው። ቀሪ ካለው ተካፋይ አይደለም፣ ቀሪ ከሌለው ተካፋይ ነው ማለት ነው ያ ቁጥር። በቀላሉ ደግሞ ለስድስት የሚካፈሉ ቁጥሮች ለሁለትና ለሶስት የሚካፈሉ ናቸው። ስለዚህ ለሁለት መካፈላቸውን ቼክ እናደርጋለን። ከዛ ለሶስት መካፈላቸውን ቼክ እናደርጋለን። ለምሳሌ አንደኛን ጥያቄ ብናይ 24 ለሁለት ይካፈላል። ምክንያቱም የአንድ ቤቱ 4 ስለሆነ ለሁለት ስለሚካፈል። ለምሳሌ 27 7 ለሁለት ስለማይካፈል ለስድስትም አይካፈልም፣ ቢ አይሆንም። 32 ሁለት ስለሚካፈል ለሁለት፣ ስለዚህ 32 ለሁለት ይካፈላል። 6 ለሁለት ስለሚካፈል 56ም ለሁለት ይካፈላል። ደግሞ ለሶስት መካፈላቸውን ቼክ እናድርግ። ከዚህ ለሁለት በማካፈል ቢ እንደማይሆን አውቀናል። ይህን ቼክ እናድርግ። ለሶስት የሚካፈሉ ቁጥሮች ደግሞ ድምራቸው ለሶስት የሚካፈል ከሆነ ነው። ያ ማለት 24 2 እና 4 6 ነው። 6 ለሶስት ስለሚካፈል ለሶስት ይካፈላል። ለሁለትም ተካፍሏል፣ ለሶስትም ይካፈላል። ስለዚህ ለስድስት ይካፈላል ማለት ነው። በዛ ዘዴ ማወቅ እንችላለን። ስለዚህ መልሳችን ይሄ ነው ማለት ነው። አንደኛው ጊዜ ማጥፋት የለብንም። አንዱን ካረጋገጥን ቀጣዩን ሌሎችን መተው እንችላለን። ለምሳሌ ጊዜያችንን ጨርሰን ከዛ በኋላ መጨረሻ ላይ መተን ቼክ ማድረግ እንችላለን እያንዳንዳቸውን ጊዜ ካለን። ከሌለን ግን መልሱን ይዘን ማለፍ እንችላለን። ሁለተኛ ከሚከተሉት ሙሉ ቁጥሮች ውስጥ ብቸኛ ቁጥር የሆነው የቱ ነው? ብቸኛ ቁጥር ማለት ምን ማለት ነው? ብቸኛ ቁጥር ማለት ለአንድና ለራሱ ብቻ የሚካፈል ቁጥር ማለት ነው። ከነዚህ ውስጥ ለአንድና ለራሱ ብቻ የሚካፈል ቁጥር የትኛው እንደሆነ እንፈልጋለን። ለምሳሌ 69 ከያዝን 69 ለአንድ ይካፈላል፣ ለራሱ ይካፈላል፣ ከዛ ለሶስትም ይካፈላል። ምክንያቱም 6ም 9ም ለሶስት ስለሚካፈል 23 ይሆናል። ለ23ም ይካፈላል። ይሄኛውን እናልፋለን። 39ስ ይህም ለሶስትም ይካፈላል፣ ለአንድም ይካፈላል፣ ለ13ም ይካፈላል ማለት ነው። ስለዚህ ይሄ ለብዙ ነው የሚካፈለው፣ ብቸኛ አይደለም። 49ም እንደዛው ለአንድ ይካፈላል፣ ለ7 ይካፈላል፣ ለ49 ለራሱ ይካፈላል። ስለዚህ ከሁለት በላይ ምን አለው አካፋዮች አሉት። ስለዚህ ብቸኛ አይደለም። ዲ ግን 29 ይሄኛው ለራሱና ለአንድ ብቻ ነው የሚካፈለው። ስለዚህ መልሳችን ሁለተኛ ላይ ዲ እንላለን ማለት ነው። ስለዚህ በጥንቃቄ መልሳችሁን እየቀባችሁ መሄድ አለባችሁ። አንድ በአንድ ከምትቀቡ ደግሞ አንዱን ገጽ ከጨረሳችሁ በኋላ ብትቀቡ ሞር አሪፍ ነው፣ ጊዜ ለመቆጠብ ያህል። ሶስተኛ ጥያቄ ደግሞ 252 በብቸኛ ተተንታኝ ሲገለጽ ዳሽ ይሆናል። ምን ማለት ነው? ይህንን ቁጥር መበተን ነው። ለምሳሌ 252
ለሁለት እናካፍላለን። ምክንያቱም መጨረሻ ላይ 2 ስለሆነ ለሁለት ተካፋይ ነው። 2 ለ2 1 5 ለ2 2 1 ቀሪ ያለ 12 ይሆናል። 6 አሁንም ለሁለት ይካፈላል። 12 ለ2 6 6 ለ2 3 ይሄኛው ደግሞ ለ3 ይካፈላል። 21 ለ3 ይካፈላል 7 ስለዚህ ይሄንን አስተካክለን ስንጽፍ 252 እኩል ይሆናል 2 ጊዜ 2 ማለት 2 ርቢ 2 ሲባዛ 3 ጊዜ 3 3 ርቢ 2 ሲባዛ 7 ማለት ነው። ስለዚህ ከነዚህ ምርጫዎች እንፈልጋለን 2 ርቢ 2 3 ርቢ 2 ከዛ 7 ስለዚህ ቢ ላይ እናገኛለን። ስለዚህ ሶስተኛ መልሳችን ቢ ይሆናል ማለት ነው። ኦኬ አራተኛ ጥያቄ የ54 እና የ72 ትልቁ የጋራ አብዢ የሆነው የቱ ነው? አይ ቲንክ እዚህ ጋር ስህተት አለ። አካፋይ የሆነው የቱ ነው? ትልቁ የጋራ አካፋይ ነው የምንፈልገው። ስለዚህ ትልቁ የጋራ አካፋያቸው የ54 እና የ72 54 ለማን ለማን ይካፈላል የሚለውን ለምሳሌ ሁሉንም እንተነትናለን። 72ንም እንደዛው እንተነትንና ከዛ ተመሳሳይ የሆኑትን ለይተን ትልቁ ከነዛ ውስጥ እንወስዳለን። ካልሆነ ደግሞ እነዚህን በብቸኛ ተንታኝ እንጽፍና ከዛ ውስጥ የጋራ ከሆኑት ውስጥ ትንሽ ልብ ያለውን እንወስዳለን ማለት ነው። ለምሳሌ 54ን ከተነተንን 54 ለሁለት ይካፈላል 27 ይሆናል። 27ን ለ3 9 ጊዜ 9ን ለ3 3 ጊዜ ስለዚህ 54 ማለት 2 ሲባዛ 3 ርቢ 3 3 ርቢ 3 ነው። 3 ጊዜ ስለሆነ ሌላ ደግሞ 72 ነው። 72ን ስተነትኑት ለሁለት ይካፈላል 36 ኦኬ 36ን ደግሞ ለሁለት ስታካፍሉት 18ን አሁንም ለሁለት ስታካፍሉት 9ን ለ3 3 ስለዚህ 72 ማለት 2 ርቢ 3 ሲባዛ 3 ርቢ 2 ማለት ነው። ስለዚህ አሁን ትልቁ የጋራ አካፋይ የምንፈልግበት ጊዜ ተመሳሳይ የሆኑትን እናያለን። 2 እዚህ ጋር አለ እዚህም አለ። ስለዚህ ከሁለቱ ደግሞ ትንሽ ርቢ ያለው ለምሳሌ 2 በውስጥ ታዋቂነት ርቢው 1 ነው። ስለዚህ 2 ርቢ 1ን እንወስዳለን ሲባዛ 3 ርቢ 2 እዚህ ጋር አለ እዚህ ጋር 3 አለ። ስለዚህ ከተመሳሳዮቹ ትንሹን ስለምንወስድ 3 ርቢ 2 እንወስዳለን ማለት ነው። ስለዚህ ትልቁ የጋራ አካፋይ ላይ 2 ርቢ 1 ማለት 2 ነው። 3 ርቢ 2 ማለት 3 ጊዜ 3 9 ስለዚህ 2 ጊዜ 9 18 ማለት ስለዚህ አራተኛ መልሳችን 18 ነው ማለት ነው። መልሳችን ምን ላይ አለ? ሲ ላይ አለ ማለት ነው። ስለዚህ 1 2 3 4 ጥያቄ ሰራን። የአራቱን እንቀባለን። ከዚህ በኋላ ከቀባን በኋላ ወደ ቀጣዩ እናልፋለን ማለት ነው። ሶ በእንደዚህ አይነት መንገድ አንድ ባንድ ከቀባችሁ ጊዜያችሁን ስለሚገል እንደዚህ በገጽ ብትሄዱ ሞር አሪፍ ነው። ኦኬ አምስተኛ ጥያቄ የ18 የ24 እና የ27 ትንሹ የጋራ ብዜት የሆነው የቱ ነው? ትንሹ የጋራ ብዜት በምንፈልግበት ጊዜ አሁንም ምን አይነት መንገድ መጠቀም እንችላለን? ብዜታቸውን ለምሳሌ 18 ጊዜ 1 18 ነው። 2 36 ምናምን እያልን መሄድ እንችላለን። 3 4 ምናምን እያልን በ3ም በ4ም እያባዛን ሁላቸውንም እንደዚህ እንሄድና ከዛ ውስጥ ተመሳሳይ የሆኑትን የጋራ የሆኑትን ብዜታቸውን እናወጣለን። ከዛ ውስጥ ትልቁን ለማለት ነገር ግን እሱኛው ጊዜ ስለሚወስድ መጀመሪያ በብቸኛ ትንትን እንተነትናቸዋለን። ያ ማለት 18 ማለት ለ2 9 9 ደግሞ በ3 3 ስለዚህ 18 ማለት 2 ሲባዛ 3 ርቢ 2 ነው። ዜን 24ንም እንደዛው 24 ለ2 12 12 ለ2 6 6 ለ2 3 ስለዚህ 24 ማለት 2 ርቢ 3 ሲባዛ በ3 ኦኬ
በዚህ መንገድ ይህንንም ተነተንን። 27 ደግሞ ይቀረናል። 27 ማለት ደግሞ 3 ጊዜ 9 9 ደግሞ 3 ጊዜ 3 ነው። ስለዚህ 27 ማለት 3 ርቢ 3 ማለት ነው። አሁን ትልቁ ትንሹ የጋራ ብዜት ላይ የምንወስደው ተመሳሳይ ከሆኑት ውስጥ ትልቁን ርቢ ያለውን ለምሳሌ 2 እዚህ ጋር አለ፣ 2 እዚህ ጋር አለ። ስለዚህ ይሄኛው ርቢው ትልቅ ስለሆነ ይሄንን እንወስዳለን። እዚህ ጋርም የለም፣ ስለዚህ ከሌለም ይህንን ትልቁን መውሰዳችን አይቀርም። 2 ርቢ 3 ሲባዛ 3 ደግሞ 3ቱም ጋር አለ። ከዛ ውስጥ ትልቁ ማን ነው? 3 ርቢ 3 ነው ማለት ነው። ስለዚህ ትንሹ የጋራ ብዜት የሶስቱም ቁጥሮች ማን ይሆናል? 2 ርቢ 3 ማለት 8 ነው። 2 ጊዜ 2 ሲባዛ 2 ሲባዛ 3 ርቢ 3 ጊዜ 3 ማባዛት ነው። ስለዚህ 2 ጊዜ 2 4 4 ጊዜ 2 8 ሲባዛ 3 ጊዜ 3 9 ሲባዛ 3 8 ጊዜ 9 ስንት ነው? 72 ሲባዛ 3 ዜን 3 ጊዜ 2 6 ነው። 3 ጊዜ 7 21 ነው ማለት ነው። ስለዚህ 216ን ምርጫ ውስጥ እንፈልጋለን። ስለዚህ አምስተኛ ጥያቄ ስንት ነው? ዲ ነው ማለት ነው። መልሳችን ዲ ይሆናል። ቀጣዩ በአንድ ትምህርት ቤት ውስጥ ስፖርት መምህር ተማሪ መሐመድ እና ተማሪ ሃናንን ያወዳድራል። የስፖርት መምህር ሁለት ተማሪዎችን ተማሪ መሐመድን እና ተማሪ ሃናንን ያወዳድራል። ተማሪ መሐመድ ሩጫውን በ6 ደቂቃ አንዱን ዙር ቢጨርስ ተማሪ መሐመድ አንዱን ዙር በ6 ደቂቃ ጨረሰ። መሐመድ እሺ፣ ተማሪ ሃናን ደግሞ በ8 ደቂቃ ጨረሰች። አንዱን ዙር ቢጨርስ አንድ ላይ በተመሳሳይ ሰዓትና ቦታ ሩጫውን ቢጀምሩ እኩል ላይ ቢጀምሩ ማለት ነው። ከስንት ደቂቃ በኋላ መነሻ ቦታ ላይ ይገኛሉ? ከስንት ደቂቃ በኋላ መነሻ ቦታ ላይ ይገናኛሉ? እኩል ይገናኛሉ ማለት ነው። ስለዚህ እንደዚህ አይነት ጥያቄዎች ትንሽ አእምሮን የሚፈትኑ ናቸው። ስለዚህ በደንብ ማሰብ አለብን ማለት ነው። ለምሳሌ አሁን ላይ ከሰራ ነው ከትንሹ የጋራ ብዜት ጋር የተገናኘ ነው። ሐሳቡን ካመጣን ለምሳሌ ተማሪ መሐመድ ምን ያደርጋል? በ6 ደቂቃ ነው የሚጨርሰው አንዱን ዙር። ስለዚህ ሁለተኛ ዙር ላይ 12 ደቂቃ ይወስድበታል። ቀጣዩ ደግሞ 18 ከዛን 24 ከዛን 30 ያለ 6 ደቂቃ ነው የሚወስድበት። ከዛስ ሃናን ደግሞ 8 ከዛን ሁለተኛ ዙር ላይ ደግሞ 16 ከዛን 24። አሁን መሐመድ አራተኛ ዙር ሲዞር ሃናን ደግሞ 3 ዙር ነው የምትዞረው ማለት ነው። ስለዚህ በየትኛው ደቂቃ ላይ ነው የሚገናኙት? በ24ኛ ደቂቃ ላይ አንዱ 3 ዙር ሁለተኛው ደግሞ 4 ዙር በመዞር ይገናኛሉ ማለት ነው። ስለዚህ የ6 እና የ8 ትንሹ የጋራ ብዜት ብንሰራ እናገኛለን ማለት ነው። ስለዚህ መልሳችን 6ኛ ስንት ይሆናል? የ6ኛ ጥያቄ ቢ ይሆናል ማለት ነው። ስለዚህ እንደዚህ ማለፍ እንችላለን። ኦኬ፣ ሌላኛው 7ኛው የ120 ለ168 በዝቅተኛ ሂሳባዊ ቃል ስንት ይሆናል? ስለዚህ ይህንን ማቃለል ነው። ለማን ይካፈላል የሚለው ማሰብ ነው። እዚህኛው ላይ 120ን ለ168 ቀላሉ ዘዴ እንደዚህ ትንሹን የጋራ አካፋያቸውን እየፈለግን ማቃለል። ለምሳሌ እዚህ ጋር 120 አለ። 120 ለ2 ይካፈላል። ስለዚህ እናካፍለው 60 እናገኛለን። 168 ደግሞ 84 ይሆናል ማለት ነው።
አሁንም ለሁለት ስናካፍል 30 ይሆናል። ይሄኛው ደግሞ 42 ይሆናል። በሁለት 15 ይሆናል። 42 በሁለት ደግሞ 21 ይሆናል። አሁን በሁለት አይሄድም፣ በሶስት መሄድ እንችላለን። በሶስት 5 በሶስት 7 ማለት። ስለዚህ ትንሹ ሂሳባዊ ቃል የ120 168ኛ ማለት 5/7ኛ ከዚህ በኋላ መቃለል አይችልም፣ ምክንያቱም ሁለቱም ብቸኛ ተተንታኝ ናቸው። ስለዚህ መልሳችን ማላ ያለ ሲ ላይ ያለ ማለት ሲ ላይ 5/7ኛ አለ። ስለዚህ 7ኛ ሲ። ዜን 8ኛ ጥያቄ 8ኛ ጥያቄ ላይ ምን ይለናል? 3/5ኛን ወደ አስርዮሽ ሲቀየር ከሚከተለው ውስጥ የቱ ጋር ነው እኩል የሚሆነው? ጥያቄው አይ ቲንክ እንደዛ ነው። ስለዚህ 3ን ለ5 ማካፈል ከማጋ እኩል ነው። 3ን ለ5 ስናካፍል እንደዚህ ማካፈል እንችላለን። 3 ለ5 ስለማይችል 0 ነጥብ እንልና እዚህ ጋር አንድ 0 እንጨምራለን። 30 ለ5 ማለት 6 ነው። 6 ጊዜ 5 30 ስንቀንሰው ምንም። ስለዚህ 3/5ኛ ማለት ከ0.6 ጋር እኩል ነው ማለት ነው። ምን ላይ እናገኛለን? ሲ ላይ እናገኛለን። 8ኛ መልሳችን ሲ ነው ማለት ነው። ኦኬ አሁንም እንደዚሁ እነዚህን ጥያቄዎችን ወደ መልስ ወረቀት እንገለበጣለን። በጥንቃቄ ከተሰጡ ክቦች ውስጥ ሳንወጣ መቀባት። ለምሳሌ 5ኛ ላይ የ5ኛ ጥያቄ መልሱ 216 ነው። ዲን እንቀባለን። 24 6ኛ ቢን እንቀባለን። 5/7ኛ 7 ላይ ሲን እንቀባለን። 8ኛ ደግሞ 0.6 ሲን እንቀባለን ማለት ነው። ስለዚህ በትክክል መቀባት መቻል አለባችሁ። መልሳችሁን እንዳታጡ በመልስ ወረቀት ላይ በትክክል ማስቀመጥ መቻል አለባችሁ ማለት ነው። ቀጣዩ ጥያቄ ደግሞ 9ኛ 84% ወደ ክፍልፋይ ሲቀየር ዳሽ ይሆናል። እሺ ስለዚህ ይሄኛው በፐርሰንት የተቀመጠው 84 ማለት ምን ማለት ነው? 84% ካልን 84 መቶኛ ማለት ነው። ስለዚህ 84 መቶኛ ብለን እንጽፍና ወደ ክፍልፋይ አይደል የቀየርነው። ከዛን ይሄንን ደግሞ ማቃለል ነው። 84 በሁለት ይከፈላል፣ መቶም በሁለት ይከፈላል። 84 በሁለት ሲከፈል 42 ይሆናል። ከዛስ መቶ ለሁለት 50 ማለት 42 አሁንም በሁለት ስንት ነው? 21 50 በሁለት 25። ስለዚህ መልሳችን አሁን ከዚህ በኋላ ይሄኛው ለ3 ይከፈላል፣ ይሄኛው ለ5 ይከፈላል። ስለዚህ ስለማይገናኝ ከ84% ጋር እኩል ነው ማለት ነው። ስለዚህ የ9ኛ መልስ ስንት ይሆናል? 21 25ኛ ኤ ላይ እናገኛለን። መልሳችን ኤ ይሆናል ማለት ነው። 10ኛ ጥያቄስ 10ኛ ጥያቄ ላይ ከሚከተሉት ክፍልፋዮች ውስጥ እውነት የሆነው የቱ ነው? ኦኬ ክፍልፋዮችን እያወዳደረ ነው። ስለዚህ ትክክል የሆነው የቱ ነው? 2/5ኛ ይበልጣል ከ6 7ኛ እውነት ነው ወይም ሐሰት ነው የሚለውን በክሮስ ክሮስ ቼክ ማድረግ እንችላለን። 2 ጊዜ 7 14 ነው። ይበልጣል 5 ጊዜ 6 30 ነው። ይሄ ልክ አይደለም። 14 ከ30 አይበልጥም። ቢ ላይ 5 6ኛ ያንሳል ከ3 4ኛ። አሁንም በክሮስ ክሮስ ቼክ ብናደርግ 5 ጊዜ 4 20 ነው። ያንሳል 3 ጊዜ 6 18 ነው። ስለዚህ ይሄም ልክ አይደለም። ሲ ላይስ 1/2ኛ ይበልጣል ከ2 3ኛ 1/2ኛ ይበልጣል ከ2 3ኛ። በክሮስ ክሮስ ቼክ ብናደርግ 2 ጊዜ 1 ጊዜ 3 ይበልጣል 2 ጊዜ 2 4። ይሄም ልክ አይደለም። ስለዚህ መልሳችን ዲ ነው የሚሆነው ማለት ነው። ቼክ እናድርገው። 4/5ኛ ያንሳል 6 7ኛ። እሺ አሁንም በክሮስ ክሮስ 4 ጊዜ 7 14 28 ያንሳል ከማን 5 ጊዜ 6 30።
ስለዚህ 28 ከ30 ያንሳል ማለት ትክክል። ስለዚህ አስረኛ ጥያቄያችን መልሱ ስንት ይሆናል? ምን ይሆናል? ዲ ይሆናል ማለት ነው። ስለዚህ መልሳችንን እንደዚህ ምልክት እያደረግን መሄድ እንችላለን፣ ወይም እዚህ ጋር ያሰመራችሁ መሄድ ትችላላችሁ። 11ኛ 2/3ኛ 6/7ኛ እና 4/5ኛ ክፍልፋዮች በቅደም ተከተል ከትልቁ ወደ ትንሹ ሲቀመጡ ትክክል የሆነው የትኛው ነው? ለምሳሌ መጀመሪያ ማወዳደር ነው፣ ማን ከማን ይበልጣል። ስለዚህ 2/3ኛ እና 2/3ኛ እና 6/7ኛን ብናወዳድር በእንደዚህ ይሄ 14 ነው፣ ይሄ 18 ነው። ስለዚህ ማን ይበልጣል? ይሄኛው በኩል ይበልጣል። 6/7ኛን ደግሞ ከ4/5ኛ ጋር ብናወዳድር 6 ጊዜ 5 30 ነው። ይሄ ደግሞ 28 ነው። ስለዚህ ይሄ ይበልጣል። 6/7ኛ ከ2/3ኛም ይበልጣል፣ ከ4/5ኛም ይበልጣል። ስለዚህ 2/3ኛ እና 4/5ኛን ቼክ እናድርግ። 2/3ኛ ከዛ 4/5ኛ ማን ይበልጣል? 2 ጊዜ 5 10 ነው። 3 ጊዜ 4 12 ነው። ስለዚህ ይሄኛው ይበልጣል ማለት ነው። ይሄኛው ይበልጣል። ስለዚህ በቅደም ተከተል 2/3ኛ ከዛን 4/5ኛ ከዛን 6/7ኛ ይሆናል ማለት ነው። ስለዚህ በዛ ቅደም ተከተል ከትንሹ ወደ ትልቁ ከትልቁ ወደ ትንሹ ከሆነ 6/7ኛ ከዛን 4/5ኛ ከዛን 2/3ኛ። ስለዚህ ከ6/7ኛ የሚጀምረው የትኛው ነው? ከ6/7ኛ 4/5ኛ ከዛን 2/3ኛ። ስለዚህ መልሳችን ማን ይሆናል? 11ኛ ሲ ይሆናል ማለት ነው። ኦኬ ቀጣዩ ደግሞ 12ኛ ላይ ወይዘሮ ጫልቱ የወር ገቢዋ 6500 ብር ቢሆን ወይም ሲሆን ከወርሃዊ ገቢዋ ላይ 30% ትቆጥባለች። ወይዘሮ ጫልቱ በወር ስንት ብር ትቆጥባለች? እሺ አጠቃላይ ገቢዋ 6500 ነው ደሞዟ ማለት ነው። ዜን ከዚህ ላይ ደግሞ ምን ያህል ፐርሰንቱን ነው የምትቆጥበው? 30% ትቆጥባለች። ስለዚህ የ6500 30% ስንት ነው? ስለዚህ 6500 ሲባዛ 30% ማለት 30 መቶኛ ማለት ነው። ኦኬ ስለዚህ ማቃለል እንችላለን ሳናባዛ 1 0 ከዚህ ያጠፋን ከዚህም ደግሞ እንደዚህ ያጠፋን። ስለዚህ 3 ጊዜ 0 0 3 ጊዜ 5 15 አንድ አለን 3 ጊዜ 6 18 ከአንድ ጋር 19 ማለት ነው። ስለዚህ ይሄን ያህል ትቆጥባለች ማለት ነው። ማለት ነው 1950 ብር ትቆጥባለች። ስለዚህ 12ኛ መልሳችን ቢ ይሆናል ማለት ነው። 13ኛ ከሚከተሉት አረፍተ ነገሮች ውስጥ ትክክል የሆነው የቱ ነው? ኤ ላይ 1/5 ይበልጣል ከ0.5 ምን ማለት ነው? ለምሳሌ ሁለቱንም ወደ አስሮች ወይ መቀየር ካልሆነ ደግሞ ወደ ክፍልፋይም ቀይረን ቼክ ማድረግ እንችላለን። 1/5 ይበልጣል 0.5 ማለት 5/10 ማለት ነው። ሶ 1/5 ይበልጣል በ5 ካካፈልን 1/2 ማለት ነው። ስለዚህ አንድን ነገር ለ5 ማካፈል በጣም ትንሽ ነው። አንድን ነገር ለ2 ማካፈል ትልቅ ነው። ስለዚህ ይሄኛው ልክ አይደለም። ቢ ላይ ደግሞ 1/2 ያንሳል ከ0.2 1/2 ያንሳል 0.2 ማለት 2/10 ማለት ነው። በ2 1/2 ያንሳል ከ1/5 ማለት ነው። ስለዚህ 1/2 ከ1/5 ይበልጣል። ወይም እንደዚህም ቼክ ማድረግ እንችላለን። 1 ሲባዛ 5 5 ያንሳል 2 ሲባዛ 1 2። ስለዚህ 5 ከ2 አያንስም ይበልጣል እንጂ። ስለዚህ ቢም ልክ አይደለም።
ሲ ላይ ደግሞ 1/3 ያንሳል ከ0.4 ያ ማለት 1/3 ያንሳል ከ4/10 በሁለት 5ኛ። ስለዚህ በክሮስ ቼክ ብናደርግ 1 ሲባዛ 5 5 ያንሳል 2 ጊዜ 3 6 5 ከ6 ያንሳል። ስለዚህ ይሄኛው ልክ ነው ማለት ነው። ስለዚህ 13ኛ መልሳችን ሲ ነው ማለት ነው። ኦኬ 14ኛ ላይ ከ3 ሙሉ 4/6 ላይ 2 ሙሉ 1/3 ብንቀንስ ስንት እናገኛለን? 3 ሙሉ 4/6 ሲቀነስ 2 ሙሉ 1/3። ይህንን እንዴት ቼክ ማድረግ እንችላለን? 3 ሙሉ 3 ሲባዛ 6 ሲደመር 4 ሲካፈል ለ6 ሲቀነስ 2 ሲባዛ 3 ሲደመር 1 ሲካፈል ለ3። ኦኬ 3 ጊዜ 6 18 ሲደመር 4 ሲቀነስ 6 ከዛን 7 3ኛ የኛው 6ኛ 22 6ኛ ሲቀነስ 7 3ኛ በ2 11 በ2 3 ሲቀነስ 7 3ኛ ዜን 3 የጋራ ተመሳሳይ ስለሆነ 3 እንወስድና ከ11 ላይ 7 4 ማለት ነው። 4 4 3ኛ መልስ ላይ እንፈልጋለን። 4 3ኛ አለ ማለት 14ኛ ላይ ዲ ላይ 4 3ኛ እናገኛለን። በቀጣይ ደግሞ 15ኛ ላይ 0.34 ሲባዛ 0.5 ኦኬ ይህንን በቀላሉ መስራት የምትችሉት ወደ አስሎች መቀየር ትችላላችሁ። 34 ይሄን አስሎች ወደ ክፍልፋይ መቶኛ ሲባዛ 5 10ኛ 5 ጊዜ 4 20 0 ጽፈን 2 አለን 5 ጊዜ 3 15 ከ2 ጋር 17 ከዛን 100 ሲባዛ 10 1000 ስለዚህ 3ቱን 0 ነጥብን 1 2 3 0.17 ይሆናል ማለት ነው። መልሳችን 0.17 እቺን 0 መጻፍ እንችላለን፣ ችግር የለው። ኤ ላይ እናገኛለን። 15ኛ ኤ ይሆናል ማለት ነው። ኦኬ 16ኛ ላይ ደግሞ የ15 ሙሉ 15 ለ25 ሲካፈል ከዛን 0.2 ማለት ነው። 15 25ኛ ሲካፈል 0.2 ማለት ይሄንን ወደ ክፍልፋይ ብንቀይለው 15 ለ25 ሲካፈል 2 10ኛ ማለት ነው። ስለዚህ እንደዚህ ሁለት ክፍልፋዮች ሲመጡ ገልብጠን ማባዛት እንችላለን። 15 ለ25 ሲባዛ 10 ሁለተኛ ዜን በ5 3 በ5 5 ሲባዛ 10 ለ5 10 ለ2 5 አንደኛ በ2 5 በ2 1 5 አንደኛ አሁንም በ5 1 በ5 1 ስለዚህ 3 አንደኛ ማለት 3 ይመጣል ማለት ነው። ስለዚህ መልሳችን የት እናገኛለን? ሲ ላይ እናገኛለን። ስለዚህ ከ13 ጀምሮ እስከ 16 ያለውን ደግሞ ወደ መልስ ወረቀታችን እንገለብጣለን ማለት ነው። አስራ ሰባተኛ ላይ ወይዘሮ አስተር ከ75 ኪሎ ግራም ብርቱካን ውስጥ 2/3ኛውን ከሸጠች
ያልተሸጠው ብርቱካን በኪሎግራም ስንት ነው? ኦኬ ከ75 ኪሎ ግራም ብርቱካን አላት ወይዘሮ አስቴር። ከዛ ውስጥ 2/3ኛውን ሸጠች። ያ ማለት 75 ሲባዛ 2/3 ማለት ነው። ኦኬ 75 ለ3 25 ነው። 25 ሲባዛ በ2 50 ሽጣለች ማለት ነው። 50 ከሸጠች ከ75 ላይ 50 ስንቀንስ 25 ኪሎ ግራም አልሸጠችም ማለት ነው። ያልተሸጠው የብርቱካን በኪሎ ግራም ስንት ነው? 25 ቢ ላይ ያለው መልስ ይሆናል ማለት ነው። ኦኬ 18ኛ ላይ ሀ ሲቀነስ 7 እኩል ይሆናል 21 ከሆነ የሀ ዋጋ ስንት ነው? ስለዚህ 21 ከሆነ 28 ማለት ነው። ምክንያቱም 28 ሲቀነስ 7 ነው 21 የሚሆነው። አሊያም እንደዚህ ማድረግ እንችላለን። ሀ ሲቀነስ 7 እኩል ይሆናል 21 ሶ ሀ ብቻውን እዚህ ጋር ከቀረ 7ን ወደዛ ስናሻግለው እዚህ ጋር ኔጌቲቭ ነው። ወደዚህ ሲመጣ 21 ሲደመር 7 ይሆናል አንድ ላይ 28 የሀ ዋጋ 28 ይሆናል ማለት ነው። 19ኛ ደግሞ የመስሪያ ክልል መቁጠሪያ ቁጥር ስብስብ ቢሆን እዚህ ጋር ጥያቄው ሙሉ አይመስለኝም። 2000 ሲደመር 4 ያንሳል ከ8 ከሚከተሉት ውስጥ የመፍትሄ ስብስብ የሆነው የቱ ነው? ኦኬ 2000 ሲደመር 4 ከ8 ካነሰ የሺን ዋጋ ነው የምንፈልገው። ስንት ሊሆን ይችላል? ለምሳሌ የሺ ዋጋ መቁጠሪያ ቁጥር ከሆነ ያ ማለት 1 2 3 4 እያለ ከሆነ ከዛ ውስጥ የሺ ዋጋ ማን ሊሆን ይችላል? 2000 ሲደመር 4 ያንሳል ከ8 ከሆነ መጀመሪያ 4ን ወደዚህ ወደ ቀኝ እናሻግላለን። 2000 ያንሳል 8 እዚህ ጋር ሲደመር ከሆነ ሲሻገል 4 ሲቀነስ ይሆናል። 2000 ያንሳል 8 ሲቀነስ 4 ነው ማለት ነው። ሲካፈል 2 ስለዚህ ሺ ያንሳል 4 ሲካፈል 2 ከ2 ማለት ነው። ስለዚህ ከ2 የሚያንስ መቁጠሪያ ቁጥር ማን ነው? አንድ ብቻ ነው ማለት ነው። አንድ ሁለትን እንዳናካትት ያንሳል ነው የሚለው። ስለዚህ አንድና አንድ ብቻ ነው ማለት ነው። ስለዚህ መልሳችን 19ኛ ኤ ይሆናል ማለት ነው። ኦኬ ቀጣይ 20ኛ ጥያቄ ላይ 3 ሲ ሲደመር 4 ያንሳል 13 ከሆነ ይህን አረፍተ ነገር እውነት ቢያደርገው የሌ ዋጋ ስንት ነው? ይህንን እውነት ሊያደርግ የሚችል እሺ 3 ሲ ሲደመር 4 ይበልጣል ከ13 እኩል ይሆናል ቢሆን ጥሩ ነበር። ጥያቄው የተወሰነ መስተካከል አለበት። 3 ሲ ይበልጣል 13 እዚህ ጋር 4ን ሲቀነስ 4 እንላለን። እዚህ ጋር ሲደመር ነው፣ ወደዚህ ሲሻገር ሲቀነስ ነው የሚሆነው። ስለዚህ 3 ሲ ይበልጣል ከ9 ስለዚህ ሲካፈል ለ3 ሲ ብቻውን ሲ 9 ሲ ይበልጣል 9 ሲካፈል ለ3 ነው ማለት ነው። ስለዚህ እችኛዋ እኩል ይሆናል ምልክት መሆን አለባት። ስለዚህ መልሳችን ሲ ይሆናል ማለት ነው። 20ኛ ሲ ይሆናል ማለት ነው። 21ኛ ላይ የወደረኛ ጠቋሚ ወይም መጣኝ ቁጥር ቢሆን ከሚከተሉት ውስጥ ርቱ ወደረኛን የሚያመለክተው አረፍተ ነገር የቱ ነው? ኦኬ አይ ቲንክ ቢ ነው የሚሆነው። የወደረኛ ጠቋሚ ወይም መጣኝ ከሆነ እዚህ ጋር ነው የሚጻፈው። ስለዚህ ቀይ እኩል ይሆናል ጤ ሲባዛ ሺ። ስለዚህ መልሳችን ቢ ይሆናል። 22ኛ አንድ ክፍል ቤት 3 ሰዎች በ8 ሰዓት ቀለም ቢቀቡ ተመሳሳዩን ቤት 4 ሰዎች በስንት ሰዓት ይቀባሉ? ኦኬ አንድን ክፍል ቤት
ሶስት ሰዎች በ8 ሰዓት ቢቀቡ ከዛን አራቱ ደግሞ በስንት ሰዓት ይቀቡታል? አራት ከሆነ ሰዓቱ ያነሰ ነው የሚሆነው። በ8 ሰዓት የተቀባው ወይ በ5 ሰዓት ወይ በ6 ሰዓት ወይ በአራትም በ3ም ሊሆን ይችላል። ስለዚህ ካልኩሌት ማድረግ አለብን። ኦኬ እንደዚህ አይነት ጥያቄዎችን መገመትም እንችላለን። ለምሳሌ ፕሮዳክቲቪቲያቸውን ብንሰራ አንድ ክፍል ቤት 3 ሰዎች በ8 ሰዓት ነው የሰሩት። ስለዚህ ያንን ራሱ 4 ሰዎች በሆነ ሰዓት ነው የሚሰሩት። ስለዚህ ባይክልስ ክሎዝ 4x is equal to 3 times 8 over 4 x እኩል ይሆናል 2 ሲባዛ 3 6 ሰዓት ይሰራሉ ማለት ነው። 22ኛ ዲ። ኦኬ 23ኛ ጥያቄ ከታች በምስሉ ላይ በተቀመጠው መሰረት የቄን ዋጋ ፈልጉ። እዚህ ጋር ቄ የት አለ? እዚህ ጋር እቺኛው አንግል ማለት ነው። በዚህ በኩል 65 አለ። ይሄ ቀጥታ መስመር ነው። ቀጥታ መስመር ከሆነ 23ኛ ላይ እዚህ ጋር ቄ ያለን የተፈለገው ቄ ነው። እዚህ ጋር 65 ዲግሪ አለ። አንድ ላይ 180 ዲግሪ ነው የሚሆነው ቀጥታ መስመር ሲቀነስ 65 ዲግሪ ከዛን ቄ እናገኛለን ማለት ነው። ምክንያቱም ብንላቸው 180 የሚሰጥ ከሆነ እዚህ ጋር 65 ካለ መቀነስ ነው። ከዜሮ ላይ 5 7 ከ8 1 ከዛን 115 ዲግሪ ይሆናል ማለት ነው። ስለዚህ 23ኛ ዲ ይሆናል ማለት ነው። ስለዚህ እችን ገጽ ከጨረስን በኋላ አሁንም እንቀባለን ማለት ነው። 27ኛ ጥያቄ የአንድ መማለያ ክፍል ወርዱ 7 ሜትር ነው። አንድ መማለያ ክፍል እንደዚህ ሬክታንግል ቢሆን ወርዱ 7 ሜትር ነው። ከዛ ርዝመቱ ደግሞ 8 ሜትር ነው። እሺ ከዛን ቤቱ ቁመት አለው። ቁመቱ ደግሞ 5 ሜትር ነው። 5 ሜትር ከዛም ቢሆን የመማለያ ክፍል ይዘቱ ስንት ነው? ይዘት ማለት ወርድ ሲባዛ ርዝመት ሲባዛ ቁመት ነው። ስለዚህ ወርዱ 7 ነው። ከዛን 8 ከዛን 5 7 ጊዜ 8 56 ሲባዛ በ5 5 ጊዜ 6 33 በን 5 25 28 ስለዚህ 280 ሜትር ኪዩብ 3 ስላባዛን ሜትር ኪዩብ ይሆናል ማለት ነው። ስለዚህ 27ኛ መልሳችን ዲ ይሆናል ማለት ነው። እሺ ቀጣይ ደግሞ 28ኛ የአንድ ትምህርት ቤት 6ኛ ክፍል የሂሳብ መምህር ለ15 ተማሪዎች ከ10 ያገኙትን ውጤት ከታች በሰንጠረዡ ላይ ተመልክቷል። በመረጃው መሰረት ትክክለኛ የሆነው የቱ ነው? የ15 ተማሪዎች ውጤት ከ10 ተቀምጧል። አንዱ 8 6 5 7 4 እንደዚህ አግኝቷል። ከዛም ላይ 6 ነጥብ እና ከዛ በላይ ያገኙ ተማሪዎች ቁጥራቸው 10 ናቸው። መቁጠር አለብን። ከ6 በላይ ያገኙትን 8 1 2 6 እና ከዛ በላይ 1 2 3 4 5 6 7 8 9 10 11 ናቸው። ልክ አይደለም 10 ናቸው ስለሚል ቢ ላይ 8 ነጥብና በላይ ያገኙት 8 እና ከዛ በላይ ያገኙት 4 ናቸው። 1 ኦኬ 2 3 4 5 ናቸው። ይህም ልክ አይደለም። 7 ነጥብና ከዛ በላይ ያገኙት 8 ናቸው።
1 2 3 4 5 6 7 8 ናቸው። ስለዚህ መልሳችን ሲ ይሆናል ማለት 28ኛ ጥያቄ ሲ ይሆናል። ኦኬ 29ኛ ከሚከተሉት ውስጥ እውነት የሆነው የቱ ነው የሚለው አንድን መረጃ በቅደም ተከተል ከትንሽ ወደ ትልቅ ሲደረደር መረጃውን ሁለት እኩል ቦታ የሚያጋምሰው መሃል ላይ ያለው ቁጥር ከፋይ ይባላል። ኦኬ እሺ ቢ ላይ ደግሞ በአንድ መረጃ ስብስብ ውስጥ በብዛት ተደጋግሞ የሚታየው ዋጋ አማካይ ይባላል። ተደጋግሞ የሚታየው አማካይ አይደለም፣ ይሄ ልክ አይደለም። ቢ ላይ ያለው ልክ ነው። የአንድ መረጃ ስብስብ ቁጥሮች ሁሉም ተደምሮ ለአባላቱ ብዛት ሲካፈል የሚገኘው ዋጋ ድግግሞሽ ይባላል። አይደል ድግግሞሽ ሳይሆን አማካይ ነው ይሄኛው። ይሄም ልክ አይደለም፣ ይሄም ልክ አይደለም። በአንድ መረጃ ስብስብ ውስጥ በብዛት ተደጋግሞ የሚታየው ዋጋ ከፋይ ይባላል። ይሄ ድግግሞሽ ነው። ስለዚህ 29ኛ ላይ መልሳችን ኤ ይሆናል ማለት ነው። 30ኛና የመጨረሻው ጥያቄ በ2016 ዓ.ም የአንድ ትምህርት ቤት ለ6 ተማሪዎች የተሰጣቸውን የመማሪያ መጽሐፍ ከታች በሰንጠረዥ ላይ ተመልክቷል። መረጃውን መሰረት በማድረግ አማካዩን ፈልጉ። እሺ ለተማሪ አህመድ የተሰጠው መጽሐፍ ብዛት 5 ነው። ለጫልቱ 4፣ ለአልማዝ 6፣ ለአብዱ 5፣ ለኢፍቱ 4፣ ለጀማል 6። ስለዚህ አማካይ ነው ፈልጉ የተባልነው። አማካይ ማለት እነዚህን ደምረን የተማሪዎቹ ብዛት 1 2 3 4 5 6 ለ6 ስናካፍል ማለት ነው። ስለዚህ አማካዩ 5 ሲደመር 4 ሲደመር 6 ሲደመር 5 ሲደመር 4 ሲደመር 6 ሲካፈል ለብዛታቸው ለ6 ማለት ነው። እሺ 6 እና 4 10 15 20 ከዛን 30 30ን ለ6 ስናካፍል የምናገኘው 5 ነው ማለት ነው። ስለዚህ 5 የት ጋር እናገኛለን? 30ኛ ላይ መልሳችን ቢ ላይ እናገኛለን ማለት ነው። በዚህ መንገድ መስራት እንችላለን። ጥያቄ፣ ሀሳብ፣ አስተያየት ካላችሁ ኮሜንት ቦክስ ውስጥ ጻፉልኝ። እስከዛው ሰላም ቆዩልኝ። ቴንኪው